ምን እንደሚቆጨኝ ታውቃለህ? ይሄን ሁላ ዘመን አዲስ አበባ ላይ ኖሬ ይሄን ገዳም አለማወቄ ነው። እዚህ ቦታ ላይ አብሬው በመጣ ብለህ የምታስበውን አንድ ሰው ሜንሽን አድርገው። ከምልህ በላይ ከምታየው በላይ የሚደንቅ ቦታ ነው። ዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር አቤት ሰላሙ፣ አቤት እርጋታው። መንፈሳዊ ቦታ ነው። በቃ አለ አይደል የሆነ በፊት ላይ ቤተ ክርስቲያኖች ላይ ስገባ ያለው የሆነ ደስ የሚል መንፈስ እዚህ ቦታ በሚገባ ነው የምታገኘው። እግዚአብሔር ወይ ማረን፣ እግዚአብሔር ወይ ማረን። እና ይሄ በምስሉ ላይ የምታዩት የቅድስት አርሴማ ገዳም ሲሆን ከእናት ከአባት ጋር ብትመጡ እጅግ ምቹ ስለሆነ ምንም የምትጉላሉበት ነገር አይኖርም። መታችሁ እውነተኛ ሰላም ልታገኙበት የምትችሉትን ቦታ ነው የጠቆምኳችሁ። በተለይ ደግሞ ወጣቶች ከሆናችሁ በዚህ በጾም ወቅት ያላችሁን ትርፍ ጊዜ ተጠቅማችሁ መምጣት ብትችሉ ብዙ በረከቶችን ታገኙበታላችሁ። የዓለም ውዳቂ ጉድፍ በተባሉት በምድር የኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን፣ ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ወይ ማረን፣ እግዚአብሔር ወይ ማረን። ሕያዋን በሆኑት እስከ ዘላለም ከኢየሱስ ጋር ሞተው በመስቀል ዓለም የናቃቸው እነርሱም በናቁት አምላክ ራራልን አትቸግር በእውነት አምላክ ራራልን አትቸግር በእውነት በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን አምላካችን ማረን ኢየሱስ ወይ ማረን እግዚአብሔር ይማረን።